ከ7 ቀን በፊት ህይወቴን ለመቀየር የ6 ወር ጉዞ ጀምሬ ነበር። ነገር ግን የመጀመሪያው ሳምንት እንደጠበቅኩት አልነበር። አንዳንድ ጊዜ ይደክመኝ ነበር፣ እንዲሁም ተስፋ የሚያስቆርጠኝ ነበር። ከዚህ ሁሉ ነገር በኋላ አንድ ነገር ተማርኩ። ብቻ ይህም ቀን ያልፋል፣ የማያልፍ ቀን የለም። እውነት ለመናገር የሚፈልጉትን ሰው መሆን ቀላል አይደለም። ለኢንትራንስ ኤግዛም መዘጋጀት፣ የእንግሊዝኛን ቋንቋ ስኪል ማሳደግ፣ ፎሬክስ ትሬዲንግ መማር፣ ፕራክቲስ ማድረግ፣ መጽሐፍ ማንበብ፣ ስፖርት መስራት እና ኮንቴንት ክሬት ማድረግ እንዳሰብኩት ለኔ ቀላል አይደለም። አንዳንዴ ይደክመኛል፣ አንዳንዴም ደግሞ ተስፋ የሚያስቆርጠኝ ሰዓትም ነበረ። ግን ይሄ የለውጥ ጉዞ ነው እና ይሄ በመጀመሪያው ሳምንት የተፈጠሩ ሁኔታዎች ናቸው። በባለፈው ሳምንትም እንዳወራነው ባለፈው ቪዲዮ ላይ እንደተናገርኩት የ6 ወር ቻሌንጅ ለራሴ ጀምሬ ነበር እና ለእናንተም 3 ነገሮችን እንድታደርጉ ቻሌንጅ ሰጥቻችሁ ነበረ እና እኔም እያደረግኳቸው ያሉት ነገር አለ። ይሄ አንድ ሳምንት ኦልሞስት ልንጨርስ 1-2 ቀን ነው የሚቀረው። ይሄ ቪዲዮ ስቀርጽ 1-2 ቀን ቀርቶት እያለ ነው ለሳምንት ፖስት ሳደርገው ግን ኦልሬዲ ሳምንት ሞልቶት እያለ ነው ፖስት ማደርገው እና በዛሬው ቪዲዮ የባለፈው ሳምንት እንዴት እንደነበረ አንድ ላይ የምናየው ይሆናል። ቪዲዮን እስከ መጨረሻ ማየታችሁን እንዳትረሱ። ከተመቻችሁ ላይክ፣ እንዲሁም እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ዋግዋን ባለፈው ሳምንት እንዳወራነው ለኢንትራንስ ኤግዛም እዘጋጃለሁ ብዬ አስቤ ነበረ እና በዛም እቅድ አውጥቼ እየተመራው ነበረ። ነገር ግን በጣም እየከበደኝ ነው፣ ማለትም ሞቲቬሽን እያጣው ነው ለማጥናት። ልክ ሲል ይደብረኛል። የሆነ ነገር ግን ማድረግ ስላለብኝ እያረኩ ነው። ኦፍ ኮርስ አሪፍ እየሄደ ነው ብዬ አስባለሁ የጥናቱ ሁኔታ። እናንተም እንደኔ ተማሪ ከሆናችሁ ብታጠኑ የተሻለ ነው ብዬ አስባለሁ። ኦር ደግሞ ካልሆነም ራሳችሁ አላማችሁ ካላችሁ የምትሰሩበት ነገር ካለ እዛ ላይ ትኩረት አድርጋችሁ እንድትሰሩ እላችኋለሁ። ሁለተኛው ደግሞ የእንግሊዝኛ ፕሮግረስ ነው። አይ ቲንክ የሆነ ቪዲዮ ሹት አድርጌ ነበር፣ ያንን ቪዲዮ አስገባላችኋለሁ እና ኮሜንት እንድታደርጉ እፈልጋለሁ ፕሊዝ። ሄሎ ኤቭሪዋን, this is the next video out of the 6 months of challenge and this video I'm recording to show the English progress. Every day I'm learning and I'm scale up my English skills, and as well as I'm doing what I tell you on the first video. Then it's all of going to like it's good, and but sometimes when I feel or when I get tired, I don't know what's gonna eat, but we keep going. So we never give up because we have the reason to start the 6 months of challenge. And as well as thank you for watching this video, and make sure subscribe and like, share this video. Don't forget it. ኮሜንት እያደረጋችሁ አይደለም እንዲሰራላችሁ የምትፈልጉት አይነት ቪዲዮ ካለም ኮሜንት አድርጉልኝ። ጥያቄም ካላችሁ ኤኒቲንግ፣ ይሄ የቤተሰብ ነው ማለት እኛ ቤተሰብ ነን። ምንም አይነት ጥያቄ መጠየቅ ትችላላችሁ። አንድ ላይ ሪአክት እናደርጋለን፣ እንመልሳለን። ኮሜንት ማድረጋችሁንም እንዳትረሱ። ሌላው ደግሞ ያነበብኩት ያለው መጽሐፍ አለ የጀመርኩት ስታርት ዊዝ ዋይ የሚል መጽሐፍ እያነበብኩኝ ነው። በጣም ምርጥ መጽሐፍ ነው። ካነበብኩት አንጻር የሆነ ነገሮችን ልንገራችሁ እና መጽሐፉ ስለምንድን ነው የሚያወራው? ለምን ብለህ መጀመር አለብህ። ማለትም የሆነ ነገር ሲጀምር ምክንያት ሊኖር ይገባል። ስታርት ዊዝ ዋይ። ለምሳሌ አንድ ካምፓኒ የሱ ከስተመሮች ለምን እሱን እንደመረጡት ካወቀ ያንን ሊያሰፋው ይችላል ማለት ነው። እንደዚህ አይነት ምሳሌ ሜንሽን አድርጓል እና እናንተ የምትጀምሩትን ነገር ስታርት ዊዝ ዋይ። ለምንድን ነው የምጀምረው ይሄን ነገር? ለምሳሌ እኔ ለምንድን ነው ይሄን የ6 ወር ቻሌንጅ የጀመርኩት? ለምንድን ነው እናንተስ ይሄንን ቪዲዮ የምታዩት? የሆነ ምክንያት ሊኖረው ይገባል እያንዳንዱ የምታደርጉት ነገር። በዚህ ታይም ራሳችሁን ኮንትሮል ማድረግ ትችላላችሁ። ምክንያቱም ላይክ ለምንድን ነው ይሄንን ነገር ማድረገው ስትሩ የሆነ ሪዝን ይኖረዋል። ያ ነገር አሳማኝ ምክንያት ከሌለው ያንን ነገር ታቆሙታላችሁ ማለት ነው። ለምሳሌ እኔ አሁን ይሄንን የ6 ወር ቻሌንጅ ለራሴ ስወስድ ስታርት ዊዝ ዋይ የሚለውን መልስ መልሼ ነው። ለምን ህይወቴን መቀየር እፈልጋለሁ እና አሁን ካለሁበት አንድ ስቴፕ ገፋ የሚያደርገኝ ስለሆነ ይሄንን የ6 ወር ቻሌንጅ ግዴታም ወደድኩም ጠላውም ያስጠላኝም የደበረኝም ቢሆን መጨረስ አለብኝ ብዬ ስለማሰብ እየሰራው ነው ያለሁት። አራተኛ ደግሞ ፎሬክስ ትሬዲንግ ነው። ይሄንንም እየተማርኩት ነው። አይ ቲንክ በጣም ፎከስ የሚጠይቅ ጊዜ ኤነርጂ የሚጠይቅ ነገር ስለሆነ ይሄንን ላይክ ሃይላይት ነው እያየሁ ያለሁት። ሞር በደንብ እያጠናሁት ነው ያለሁት። ከዚህ 12ኛ ክላስ ከጨረስን በኋላ ደግሞ ፉል ታይም ሰጥተን እንሰራለን። ምክንያቱም ጋፕ ይኖረናል። ኢንትራንስ ኤግዛም ከተፈተንም በኋላ አይ ቲንክ ወደ 2 ወር ኦር 3 ወር ትርፍ ጊዜ ይኖረናል። በዛ ታይም ቀጥታ ወደ ሪል ትሬዲንግ እንደምገባ ተስፋ አደርጋለሁ። እስከዛ ድረስ ፕሮግረሱን እያንዳንዱን ቪዲዮ ሜክ እያደረኩላችሁ የማሳያችሁ ይሆናል
ይሆናል። አምስተኛው ደግሞ ጂም እንጀምራለን ብዬ ነበረ። የ15 ቀን ከፍዬ ጀምራለሁ ብዬ ነበረ፣ አልከፈልኩም። ያም ያልከፈልኩበት ምክንያት አለኝ። አይ ቲንክ ዛሬ ጁን 25 ኦር 24 ነው 25 ይመስለኛል። በ28 የዋይፋይ ክፍያ አለብኝ እና ያንን ክፍያ አልከፈልኩም። ያንን ለመክፈል ባላንስ የለንም። ለዛ ጂም ከመክፈል ይልቅ ያንን ከፍዬ ቤት ውስጥ ኩሻፕ ሲታፕ ምናምን እየሰራው ነው ያለሁት። ኦፍ ኮርስ መኒ ሜክ ስናደርግ ጂም እንጀምራለን። የተለያዩ ስራዎችን እየሰራው ነው ያለሁት። የሆነ በቅርቡም የሚያሳያችሁ እየሰራሁት ያለ ስራ አለ። በኮሚሽን በሴልስ ማንነት እየሰራሁት ያለ ስራ አለ። ከዛ ገንዘብ ስናገኝ ወደ ጂም እንሄዳለን። ጂምን ከፍለን እንሰራለን። እስከዛው ድረስ ብሮ ኔቨር ጊቭ አፕ ቤት ውስጥ እየሰራን ነው ያለነው እና በመጨረሻም ይህንን ቪዲዮ ሳጠቃልለው በዚህ ሳምንት ውስጥ የተማርኳቸው ነገሮች በጣም ይሄ እኛ የምናያቸው ሰዎች አለ የሆነ ቦታ የደረሱ ሰዎች እኛ የምንመኛቸው እንደነሱ ብንሆን ዝም ብሎ አይደለም ብሮ፣ በጣም ዋጋ ከፍሎ በጣም ማለት ነው የሚያስጠላ ጊዜ እያሳለፉ በጣም የሚያስጨንቅ ነገር በቃ ደስ በማይል ሁኔታ ውስጥ ነው አልፎ ለዛ ቀን የበቁት እና እኛም እንደዚህ ማለፍ አለብን። ዲሲፕሊን ሊኖረን ይገባል። ኮንሲስታንሲ፣ አብሶ ይሄ ዲሲፕሊን እና ኮንሲስታንሲ ለአብዛኞቻችን እንደ ተረት ነው የምንሰማው። ዲሲፕሊን ሁን፣ ኮንሲስታንሱን በጣም ቫልዩ አለው እና እናንተም ዲሲፕሊን እንድትሆኑ መክራችኋለሁ እና በዚህ ሳምንት የተማርነው ይሄንን ነው። አሪፍ ጊዜ እንደምኖረን ተስፋ አረጋለሁ። ከዚህ በኋላም በተለያዩ ቪዲዮዎች እከሰታለሁ። ይሄ የኔ ስንፍና ነው በዚህ ቪዲዮ የመጣሁት። በተሻለ ቪዲዮ እንደመጣ እርግጠኛ ነኝ በቀጣይ ሳምንት። አይ ሆፕ የዛሬው ቪዲዮ እንደጠቀማችሁ ተስፋ አረጋለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር በማድረግ ተባበሩን። እንዲሁም እንደዛ አይነት ኮሚኒቲ ቤተሰብ እንደዛ አይነት ቪዲዮ የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቀን።